My name is ጠብጥባቸው ጠብጥባቸው Oh, that's a little hard for me. Which one you like? ማን ነው የሚስመው እሱ ላይ? አይ ገና ነው እስካሁን አትወሰነም። አራራ ውሸት የሳመው ሰው ማላ ይሄን ቃማ ሳልፈን አንሰጥም ራሱ ኦሮሞ ነው ይብልም የምን ቂጥ አብዛኛው ጊዜ አብዛኛው ወንዶች እንትን ቂጥ የላሽም እና እንትን የላሽም እንትን ያለሽው ምንድነው የለበሽው ቢጃማ ሞጣይ ቢጃማ ለብሽ እኮ ነው ይሄ ከላሉ ዘን ገነኛለ እዛ ችግር የለም ምን መስሆን እንማረክና ወንድ ልጅ እናስወልድሽ ያለ ለሱ ችግር የለው ምን ነው የለኝም ስላልሽ ነው ህግ የለኝም ነው ያልሻል የለኝም አልሻል ለምን እንደኮናል አንቺ ሞኝ ነሽ እንደ ቨርጂንሽን አሳልፈሽ የምትሰጭ የምን ቂጥ አብዛኛው ጊዜ አብዛኛው ወንዶች እንትን ቂጥ የላሽም እና እንትን የላሽም አናገበሽ ምናምን ላሉ ለምንድን ነው እኔ አሁን አንተ እንዴት አያኝ ማለት ያኔ ምን ነገር የላሽም ይሉኛል እንዴ የምን ቂጥ ምን አቀለው አንቺ ያለ ቂጥ ነው እንዴ ተፈጠርሽ እኔ ምን አቀለው ቂጥ የላሽም ከንፈር የላሽም ይሉኛል እስኪ ተነሽና እንሽ እሺ ሞጣየው እስኪ ተነሽና እንሽ ናር ወደዛ ሂጅ ራቅ አይ ደህና ነሽ ገና ልጅ ነኝ ጎንበስ በይ ሂጂና አጎንብሽ ሰዎች ጎንበስ ብለሽ አሳያቸው ምን ነው የለኝም ስላልሽ ነው ህግ የለኝም ነው ያልሻል የለኝም አልሻል ለምን እንደኮናል አንቺ ሞኝ ነሽ እንደ ቨርጂንሽን አሳልፈሽ የምትሰጭ ሞኝ ነሽ እንደ አንቺ ልጅ እንዴት አሳልፈሽ ሰጠሽ ተይ ክብር እኮ ነው ቨርጂኑን ማን የወሰደው እንደ እውነቱ ከሆነ እስኪ ንገሪ የጎንደር ሰው ነው አዎ ፋኖ ነው የሚሆን መች ፋኖ ድንግል ውስጥ ነው ካለው ነው ፋኖ ሲባል ሰማለሁ የመሳፍንት ልጅ እናንተ ነበራችሁ ጀግናው እያላችሁ ቂጥቂጡን የምትከተሉ ፋኖ ነው የወሰደው አይደል ተሞጣኒ ተወናት መምህር ይመስላል ጌሙ ማረምን ጌሙ አናዱናል ድንግልሽ የወሰደው በግንባርሽ ላይ ስመለከት መምህር ነው ልክ እንደ ጂጂ ሽባባው እኔ እርግጠኛ ነኝ በቃ መምህር ነው የወሰደው ያንቺ በስነ ስርዓት ካይንና ከግንባርሽ ያወቁት በቃ መምህር ነው አይደል አያች አይ መምህር በቃ ወፍራም ጠላ ይጠጣል እነዚህ ሁሉ ሴቶች ጨርሱ መምህሮች ናቸው ቄሮ አሁን ትንሽ ማልታቲ ጉርባ እያለ አሁን እንደው ይገባ እንደው እንጂ ቄሮ ማየት አግንቶት ይሄንን እኔ እኮ ዋሽቼ ለአንድ ዶክተር ላጋባሽ ቨርጂኗ ቁጭ እንዳለ ነው ክብሯን ነው ጸጉሯ የራሷ ነው ያላልኩት የለም ከኋላ ሸቱ ነው ምናምን ብዬ እኮ ፎቶ ሁሉ ከለታል አዋርልሽ እና የለም ነው የምትይ ልጻፍለት በቃ ሞጣ እግዚአብሔር ልንገር ሰማ ልዩ ኃይል የወሰደው ይልሻል የሰፈርሽ ልጅ ተናገር የሰፈርሽ ልጅ ልዩ ኃይል የወሰደው ነው ያውቃለሁ እያለ ነው ሸልዬ ሰላም ሸልዬ ነው ስምሽ ሻላይ ሸልዬ ሻላይ ኢንሻአላህ ምንድነው የዜግነትሽ ኧረ ኢትዮጵያዊ ነኝ ተው ሞጣዬ ብሔርሽ ምንድነው እንትን ዘውግሽ የዲላ ልጅ ነኝ ጌዲዮ ነኝ ጌዲዮ የሚባል ብሔር ያጠፉት እና ኦሮሞዎች ኧረ አንጠፋም እንበዛለን አጥፍተውታል አላችሁ ግን እናንተ ኧረ አለን ሞጣዬ እየበዛን ነው ጌዲዮን እኮ ጠፍቷል ተብሎ እኮ ጀዋር ማን ነው ታማኝ በየነ እኮ 8 ሚሊዮን 10 ሚሊዮን ብር እኮ ዘርፎበት ይሏል በጌዲዮ ብሔር አላችሁ ግን
አለን ሞጣዬ አሁን በስተናል። ጌዲዮ ናችሁ አማራ ነው የምትመስሉ ጌዲዮች። እስቲ በቪዲዮ ግቡ እንሽ ዋዋ ቆንጆ ናችሁ። አንቺ ተነስ ብድግ በል አንተ ቆንጆ ናችሁ። ጌዲዮ እንደዚህ ቀይ ነው እንዴ? አይ ሞጣ አዎ እንዴ አዎ ጌዲዮ ብሄር አንቺው እንዴ ጌዲዮ ብሄር ነሽ? ያ እኔ ጌዲዮ ነኝ። በለረደግሽ ክፈች ብልጭ አድርጊ ለሰውም ለምንም ለጥላውም ጥሩ ነው። ሞጣዬ ተኝቻለሁ እኮ ከስራ መጥቼ ተኝቻለሁ። ይሄው አለሁኝ። የት ነው የምትኖሪው? እኔ ሲያትል ነው የምኖረው። እዚሁ አሜሪካ? ያ አይገርማችሁም? ግን ጌዲዮን እኔ ብሄር እስካሁን አለ መኖሩን በጣም አለን ሞጣዬ አለን። እሺ ሄሎ እንዴት ነህ? ከየት ነው? ሰላም። ትንሽ የደነገጥሽ ይመስላል ስትገቢ። ሰላም ነው? አዎ በጣም ደህና ነኝ። ደነገጥሽ? አይዞሽ። ስንት ዓመትሽ ነው? 24 አንቺማ ደህና ነሽ። ከየት ነው? ከሀገር ቤት ነው? ስምሽ ለዊሽ ትክክለኛ ስም ነው? ሌዊ። ሰላም ነው? ባለፈው ገብተሽ ነበር? አይ አልገባሁም። ምን ነው ደነገጥሽ? አልገባኝም። ድንግጥ አልሽ? አዎ ልጣ። ለምን? እኔ እንጃ። ምን ነው የፈራሽ? ይሄን ቅዳሴ ሰምተሽዋል? በአማራ ክልል ጦርነት አለና የኦሮሞ ወታደሮች ፋኖ ገሏቸው የአማራ ሕዝብ ባልጋ ወስዶ ሲቀብር ሃይማኖታቸው ምን እንደሆነ አይታወቅም። እና ቅዳሴ ልኮልን ነበር ሰው። እስኪ አዳምጪ። ቅዳሴ ታውቂያለሽ? አውቃለሁ። ፕሮቴስታንት ነሽ? መዝሙራን ሰምቻለሁ። የፕሮቴስታንት እንትን ቅዳሴ ነው። ስሚው፣ አዲስ ነው። ዳዊት ሞላሊ ነው የለቀቀው አሉ። ኮሬራ ወራክሳ አንገር ፈልጋለሁ ወንድሜ እባክህ አዳምጽ። ኦኬ እኛ ኤርትራውያን እዛ ያለ መንግስት እዛ ያለ ፖሊስ ብር የወሰደ ብር ስጠኝ እንደዛ አይነት ህግ ያለ ካንትሪ እኛ መናሰ እዛ የታሰሩ ብር የከፈሉ ኤርትራዊ ብር ስጠኝ ያለ አንድ ፖሊስ ምሰራ አንድ ስለ አንድ ፍሪደም ሀገር ማገባ ፖሊስ ያለው አዲስ አበባ ነው የምታወራ ያለ ምንም ፍሪደም ለስደተኛ ማሰጥ። ኦኬ look the United Nations አማርኛ ኦኬ አማርኛ ይኸውልሽ በተባበሩት መንግስታት ኮንቬንሽን መሰረት አንድ ስደተኛ ካምፕ ውስጥ ይቀመጣል እንጂ የኤርትራ ስደተኛ ግን ከካምፕ ወጥቶ እየነገደ ነው። ኮንዶሚኒየም ገዝቶ እያከራየ ነው። ይሄ ቢዝነስ እየሰራ ነው እንጂ ኤርትራዊ ካምፕ ውስጥ አይደለም ያለው። ስለዚህ ወይ ተጠርጎ መውጣት አለበት ወይ ደግሞ ካምፕ ውስጥ መቀመጥ አለበት። አንደኛ ኢትዮጵያ ለምን እስካሁን ካምፕ አይተቀመጥም? አሜሪካ ተቀመጠ። ብዙ ኢትዮጵያ እኮ እዚህ ለንደን አለ ቢዝነስ ምሰሩ አምና ስደተኛ አይደለሁም ማለት እናንተ ስደተኛ where you from ከየት መጣህ አንተ? ኢትዮጵያዊ ነኝ ስደተኛ አይደለሁም ማለት እኔ እኮ ስደተኛ ለምን ነው ካምፕ የምገባው? እኔ ግሪን ካርድ አግኝቼ የመጣው ሰው ነው። አሜሪካ መንግስት ፈቅዶልኝ የመጣው። እናንተ ግን በስደት ምክንያት እያላችሁ አገሪቷን ተቆጣጥራችሁ ወደቡ የኛ ነው ትላላችሁ። ይሄ ያዋጣችኋል ወይ ነው እያልኩ ያለሁት? ወይ ደግሞ አንድ ሀገር መሆን አለባችሁ። ስሚ፣ ወይ ደግሞ እንደ ድሮ ትልቅ ሀገር አብሮ መመስረት እንጂ አሰበኛ ናት የኢትዮጵያን ሪሶርስ ቡናው፣ ወርቁን፣ ኮንዶሚኒየሙን፣ ብላክ ማርኬቱን እንይዛለን የሚባል አይሰራም። እኔ ጠቅላይ ሚኒስትር ስለምሆን ያው ጠራርጌ እንደማስወጣችሁ ንገሪያቸው በትግርኛ ኤርባል ይወጣል። እኔ አሁን ስልጣን ሲይዝ የመጀመሪያው ስራዬ ሁለቱ የትግራዋይ የሚለውንና ይሄ ሻዕቢያ የሚባል ኤርትራን በሙሉ ከነዘሩ ለቅሜ አስመራ ማስገባት ወይ ደግሞ ወደቡን ይከፍታል። ግን አንድ ጥያቄ ነበረኝ ላንተ ሞጣዬ listen to me ለምንድን ነው እኛ ኤርትራ እንደዚህ ያጣላህ? ምንድነው አንተ? እኔ ብዙ አይደለም እኔ እየጠላሁ no አስወርት ጋር ጓደኞቼ ኤርትራውያን ናቸው። listen እኔ ጓደኞቼ
አሁን እዚህ ያለውበት ከተማ ኤርትራውያን ናቸው ያውቃሉ የኔን ጸባይ። እኔ እያልኩ ያለሁት እንደ ሀገር ነው የማወራው። እኔ ኤርትራን ህዝብ በጣም ነው የምወደው፣ አከብረዋለሁ። እዚህ ከተማ በሙሉ ጓደኞቼ ኤርትራውያን ናቸው። ቢዝነስሜኖች ትራክ ያላቸው በሙሉ የኔ ጓደኛ ናቸው ያውቃሉ። እኔ እያልኩ ያለሁት የኤርትራን ህዝብ ጥላቻ አይደለም፣ ይሄ ፖለቲካ ነው። እኔ ጠቅላይ ሚኒስትር ለመሆን የምወዳደረው ኤርትራውያን ለማባረር። ለምን ካልሽኝ ወደቡን ይዛችሁ ኢትዮጵያ ገብታችሁ ከ2 ሚሊዮን በላይ ኤርትራዊ ደሃውን የአዲስ አበባና የባህር ዳር ሰው እያስራባችሁ ሁሉን ነገር ይዛቸዋል ነው ወይ? አንድ ሀገር እንሆንና ወደቡን ከፍተን አስመራን እናልማት እንደ አረብ ኤሚሬት እንገንባት እያልኩ ነው። ያ ካልሆነ ግን በሙሉ ለቃችሁ ትወጣላችሁ ነው። እኔ የምወዳደረው ኢትዮጵያ ሲሄድ ጠቅላይ ሚኒስትር የምታረጉኝ በሙሉ ትግሬን አባራለሁ ነው የኔ ማኒፌስቶ ያ ነው። እና ኤርትራውያኖች ያውቃሉ እኔ ፖለቲካ ነው የምሰራው እንጂ እንደ ህዝብና እንደ ኤርትራ ወደው ሰው የለም። ምክንያቱም ጄኒውን ናቸው፣ የሥራ ሰው ናቸው፣ ቆንጆ ናቸው። በቃ ምንም ችግር የለባቸው። አሁን ፖለቲከኛው ነው ያበላሸው እንጂ ኤርትራዊ እኮ ለመገንጠል አይፈልግም። ህዝቡ ብቻውንም ለመብላት እንደ እውነቱ ከሆነ እኔ እዚህ ከተማ አውቃቸው ፕራውድ ዶክተር በጣም ነው ፕራውድ የማደርግባቸው። ቆንጆ ናቸው። ግደለሽም ስሚ እንዳንቺ ቆንጆ ናቸው። በአብዛኛው እናቶች ሲያለቅሱ ስታይ ለኢትዮጵያኖች ሲሞቱ በጣም ልባቸው ይሰበራል። ትልልቆች ነው የምልሽ የድሮ ኤርትራውያኖች እነዚህ ያየሽ ኢትዮጵያዊነት ስሜት ያላቸው ናቸው። ተገንጣዮች አይደሉም። አንዳንድ ግን ይሄ ሻዕቢያ የሚባል ድርጅት መርዝ ያጠጣቸው ወጣቶች አሰበኛ ነው ምናምን ይሉና ሰውየውን ግን መገልበጥ አይፈልጉም። ያባረራቸዋል። ኢትዮጵያ መጣ ኢትዮጵያ ሁለት ጊዜ አሸነፈ ይላሉ። ይሄ ፖለቲካ ነው። አያዋጣም ነው። ወይ አሰብን ትሰጣላችሁ ወይ ደግሞ ትወጣላችሁ ነው። እኔ ጠቅላይ ሚኒስትር በሆነ እንወጣለን ምን ችግር? በጣም ጥሩ። ያ ከሆነማ ኢትዮጵያን ችግር የለውም። ጉልበት ሲኖረን ደግሞ አሰብን በጦርነት እንወስደዋለን። ኖ አትችልም በጦርነት ወንድሜ። ያ ፉታዩ ምን አቅም አላችሁ? ምንም እኮ አቅም የላችሁ። አማራ እኮ ተኮሰ ማለት ተኮሰ። የኦሮሞ እኮ እንዳንቺ አይነቱን ቆንጆ የኦሮሞን ወሰላ ይዛችሁ እኮ ነው መንግስቱ ኃይለማርያም ያሸነፋችሁ። አማራ የበክት የሆነ ህዝብ ኦሮሞን ዝም ብሎ ከፊት መሪ አድርጎ ይታቆሳል። ኦኬ አንድ ነገር መንገር ሞጣ አንተ የፖለቲካ ከሆንከ አንድ የፖለቲካ ሰው የአንድ ሀገር ታሪክ የቋሸሸ ታውቃለህ? ምን አይነት ታሪክ አለ ሻዕቢያ? አንተ ታውቃለህ? እንዴት አታ ኮምፕሊት ያራጉ ጋይስ እየሰማው ነው። አንተ ታውቃለህ የሻዕቢያ ታሪክ እስካሁን የቋሸሸህ ነው ያለው። ለምንድን ነው ትክክለኛ የእሱ ታሪክ ያደረገ ነገር አይታወራም? ምንም አላረገም። ለምሳሌ ሻዕቢያ ማለት የኤርትራ ድርጅት ነው። ተገንጣይ ነው። ተገንጣይ አካል ደግሞ በጣም ባለጌ እንኳን ለኛ ለኤርትራ ወጣት ስሚኝ የኤርትራን ወጣት እኮ ጦርነት ሳይኖር ወርቅ ኮፍር እያለ እጁን ሙሽልቅ አድርጎ የበላ ነው ኢሳያስ። መሐሪ የት ነው? መሐሪ ናግባ መሐሪ ይችላል ካንተ መሐሪ ኤርትራና የኢትዮጵያን ስንዴ የበላ ግን ኤርትራን የሚያስብ የኢትዮጵያ ብዙ ፖለቲካ አይደለም። እኔ እኮ የምናገረው ሀቅ ነው። ፖለቲካ አይደለም። ይሄ እኮ ወደው ነው የተከታላችሁ የተወጣላችሁ። ብትወጡም እንተኩሳለን እንመጣለን። ዞሮ እንመጣለን። ከወጣና ወደብ ያስፈልገናል። እናንተ እንደማናችሁ 3 ሚሊዮን የማትሞሉ 3 ወደብ ይዛችሁ የምትቀጥሉ እኛ ለአሰብ ብቻ ነው የምንዋጋው። አስመራን ለመመለስ የጣሊያንን ቅኝ ግዛት አስመራ የሚባለው ኤርትራ የሚባለው ወደ ባህረ ነጋሽ ለመቀየር ነው የምንመጣው። ኢትዮጵያ እኮ በታሪኩ አንድ ነው ታሪክ ያለው። በቃ እዛ ያንን ነው እኮ የምለው። ይሄንን ነው የምለው እኮ አንድ ታሪክ ስላለን አንድ ሀገር እንሆን ነው እያልካለሁ። የኛ ታሪክ ዚምባብዌ የቀመጠ 30 ዓመት የተዋጋ እዛ እስካሁን አሁን ታውቃለህ። እስካሁን የተጠረሸ ነገር የሻዕቢያ ታሪክ አንተ ታውቃለህ። ኦኬ እኔ ፖለቲካ ብዙ አልችልም። የእናንተ ሻዕቢያው በደማችን ተከፍሎ 35 ዓመት ተዋግተን ምናምን ነው። እኛም ነው የምልሽ 35 ዓመት አያስፈልገንም። 5 ወር ነው የሚፈጅብን። ኤርትራ ተቆጣጥሮ ወንድሜ ይቅና ለወደቡ እንመጣለን። ያሞናይ እዛ አንተ እዛ እንገናኛለን። እዛ ችግር የለም። ምን መሰሱን
እንማረክና ወንድ ልጅ እናስወልድሻለን። እሱ ችግር የለውም። ና እኔ እዚህ ተሸክማ አይማረክም ወንድም። እሱ ታዩ አንቺን የመሰለች ወንድ ልጅ ቁጭ ታረጊያለሽ። ኦሮማራ ምንድነው ወይ ትግሮማራ ምንድነው አማራ ኤርትሮማራ ትወልጃለሽ። ብትቀላቀይ ከአማራ ጋር ይቻላል። ሳህል ታውቃለህ? ሳህል ልጅ ሳህል አግብተሻል? ኖ በቃ አንቺማ ባለቁምጣ ጎጃሜ ነው የማጋባሽ። ነጭ ጤፍ እየበላሽ አበባ ነው የምትመስለው። አጭር ሚኒስትር ነው የማስታጥቅሽ። አጭር ሰው ነው። ኖ ሚኒስትር ጠመንጃ ጀንትራ ፈልገኝ የኔ ልጅ የኔ ሀገሬ ልጅ ነው የምፈልግ ገባ። የያንተ አልፈልግም። ስንመጣ በኃይል ነው እሱ ከሚችን ቀደን ምን ደፍረሽ ወጃኔ ነው የማስወልዳችሁ። ቆይታ ያላችሁ እየመጣን ነው ወደ ቀይ ባህር። በቃ እናንተ እንገናኛለን። መቼ ትመጣለህ? ባይዘው አሪፍ ልጅ ናት። ፎሎ አድርጓት። በጣም ጥሩ ልጅ ናት። እሷ የተነገራትን አስመራ ምንድነው ወደው የኛ ነው የተባለውን ነው። በእነዚህ አይነት ወጣቶች አትፍረዱ። ምክንያቱም እኔ ወታደር ነኝ። ሁሉም ወታደር ነው ኤርትራዊኛ እናውቀው። እንደ ሌላ ምን ስራ አላችሁ? ከውትድርና ምን ትገባላችሁ? ሌላ ነገር የለም። ኮምፒውተር ያስተምራችሁ። አማራ ዩኒቨርሲቲ ከፈተ፣ እሱ ዘጋው። ከውትድርና ውጭ ምን ተሆነ? እንግሊዝ ከማንደ እንደዚህ አይነት ቆንጆ ወታደር ይሆናል እንዴ? ዋ ምን አይነት ልጅ ናት እናንተ! በጣም እኮ ቆንጆ ናት እኮ። እቺ እኮ ለጎጃም እኮ አንድ ቁምጣ ለባሽ እኮ ማስገባት ነው። ዋ ቆንጆ ሊስን ፖለቲካ ቋርጥ። እኔ ሌላ ጥያቄ የለኝ። ሌላ ሻት አንድስ አዶና ወደ ካናዳ አሜሪካ ሄደ። እንዴት ትደግፋለህ? ያሉ ነው። በዚህ አልደግፈው። ወያኔ ነው አባቱ፣ ወያኔ ነው። ተጋዳ ላይ ነው። ዘራፊ ነው። መሀይም ነው። ሴጋ በአራተኛ ክፍል የሚመጣ ነው። ከዲያስፖራው ራቤ ብሎ ተበድሮ ዲያስፖራውን ሄዶ አዲስ አበባ የሰደበ ነው። መሀይም ነው። መሀይምን አልደግፍ። ትግሬ ስለሆነ ነው እንደዚህ የሚያደርጉት። መሀይምን አልደግፍ። እስኪ አንበሳ ወርዱና አበሳጫት ጎጃሜ እንድታገባ እስኪ ምንድነው እጅሽ ምንድነው? እስኪ አሳይኝ። እስኪ አሳይኝ። ክፈችልኝ። ኖ የደረስሽልኝ ግመል ነው። አዎ። አይ እናንተ እኮ የድሮ አማራዎች ናቸው። አማሴኖች ጅሎች ናቸው። ግን ትይዛለች እንዴ? አንበሳ አድርጊ። አጋዚ ነች እኮ አሁን ሻዕቢያን ያሳሳታችሁ እንጂ እኮ ኤርትራኖች እኮ የሀገር ባለቤቶች ናቸው። የአክሱም ባለቤት ናቸው። አጋዚ ናቸው። የድሮ አማራዎች ናቸው። አታውም እንደ አፍንጫሽ ከፍ ያለ ከንፈርሽ አሁን የኤርትራዊ ይመስላል። ተመልከቷት። ይሄ የኃይለ ሥላሴ ይመስላል። አዎ የኃይለ ሥላሴ ከንፈሯን እስኪ ጽጌረዳ እኮ ነው። ይሄን እኮ ሌሊቱን ሙሉ እኮ እንደማረጽዋ እኮ መመጥመጥ እኮ ካገባት። ይሄ መጨረሻ ጌም ነው ወንድሜ። እንደ ምን ሆነ ነው ሰው የጠጣ እንደ ዛሬ ወያኔ ላይ ትላለች። አንቺ ምን ነገር ስንት ነው እድሜሽ? እንደ ተጋዳ ላይ ማንን ገለሽ ነው ተጋዳ ላይ የምትይው? አማራ ገለሽ እየመጣልሽ ነው። አማራ ፋኖ እየመጣልሽ ነው። ዘመንን ተይው። ኪቱን ወቅታችሁ ከማርካችሁታል። ሌላው ፋኖ እየመጣ ነው። ለማን ነው ስምሽ ማን ነው? ወደበኛ ነው እያልሽ እንዴት አይላፋን ነው ያለ? ፋኖ እኮ ወደ ራስ መላሽ ማኪ ለምንድን ነው ማኪ ጆናስ የተባልሽ? ለባቴ የምጠይቅ አለብኝ። ጋይስ በሉ ከኤርትራዊ ቆንጆ ጋር ገጥም ያለው አታሳፍሩኝ። አንበሳ ወረዱ። አንበሳ እስኪ ዱላ ብሎ ለቀረይ ፕሊዝ ሌትስ ጎ ሞጣስ በኋላ አፉ ይዛለው ነው መጨረሻ ያ go ahead guys, everybody go ahead. She's a beautiful Eritrean, but I love Eritreans, but I'm doing politics, but politics is politics, but I don't care about the people, because the people
It's not my problem. The organization, the people is nice. ግን መጣን ምን ሆንካ? ትንሽ ያንተ ሰውነት እንደዚህ ጉድል አለ። ኦኬ I'm okay. Look, because I'm handsome. I'm not bored. Yes, I know. I'm handsome. ለማየት ፈልገሽ ነው አውቄዋለሁ። አግብቻለሁ። ነው በፊት ትንሽ ወፈር የለም ያችን መጽሐፍ አንብቤያለሁ። የኤርትራ ትልቅ መቀመጫ ብዙ ወታደሮችን ማርኮ ደርግን አፈር ብላ ያበረመለው ያቺ ቆንጆ መቀመጫቸው ናት የሚባል ሰምቻለሁ። ኦሮሞ የምትባል መጽሐፍ ስላነበው ኖ የኤርትራ ከንፈርና ትልቅ መቀመጫ የደርግን መንግስት በታትሮ ያለ የለም በቤት እኔ አልገባበትም። አግብቻለሁ። በእውነት የእናንተ ፖለቲከኛ እንትና ነው አይደለ? ማሪ ከንታኛ ማሪ ነው አልክብኝ። ማሪ እንታልነሽ ማሪ አራዳሪ ትመቸኛለህ። ማሪ እኮ በጣም ጥሩ ልጅ ነው። ማሪ ማለት የዋህ ነው። ልቡ ምንም ማቅ አፉ ብቻ ነው የሚናገር እንጂ ማሪ መጣፈቶ ነው። Hey, hello. Hello, how are you? Where are you from? I'm from Morocco, and you? Morocco. Oh, yeah. I'm from Ethiopia. How are you? I'm good. How's everything? Alhamdulillah. You wanna play? Okay, play. No problem. All right. What's your good name? My name is Asragidacho. Okay. It's hard to catch. Asra, a nickname. It is hard to catch, right? My name is Tabtabacho. What? Tabtabacho. Oh, that's a little hard for me. Which one you like? I have four names. Oh, 4 names. Yeah. That's great. Just The have other one one. is Ergetacho. My name is Ergete, in short. My name is Ergete. Okay. All right. Mm-hmm. Oh, I can see you have a lot of followers. That's great. Yeah, I have a lot of. I don't have. I have some. It's not much. Good. How many followers you have? I have 3,000 because I'm new in the platform. I just joined TikTok a few days ago. How old are you? You can guess. 29. That's too much. Oh, too much. Okay. 23. That's a little. 25. Yeah, good job. Oh, you young. 25. You're so beautiful. Guys, likes for me. Come on. You salam. ሰላም ወዳይ እንዴት ነው? የት ነው? ከቤት አማራ። ይቻይንማ ከየት እንዳልሆነች እንታይተም እንዳልመጣች አውቄያለሁ። ሁሌ ነው እንዴ የምጠይቀኝ? ግን ተገናኝተን እናውቃለን እንዴ? እኔ ቤት ገብተህ ታውቃለህ? አንተ ቤት ገብቼ አውቃለሁ። ኧረ ተይ። ይሄን አይን ለመጀመሪያ ጊዜ ነው ያየሁት። ይሄን ከንፈር ይሄን አይን ዛሬ ነው ያየሁት። አይደለም ቆይታል። ቪዲዮ ላይ ነበር። ፎሎ ባክ ላድርገው። እንዴት አይነት አይን ነው አንቺ? የቤት አማራ ነው ይሄ? የት ነው የምትኖሪ? ሳውዲ ነው የምኖር። ሞዳይ አንድ ነገር ላስቸግር እስኪ። አሁን በቤትም ገስት ስልክ አላስገባልከኝ። የሆነ የታመመ ልጅ ነበር ኩላሊቱ ፌል አድርጎ ብር እያሰባሰብንለት እናንተ ናችሁ አሉ ተባብራችሁ ያዘጋችሁት። ይዘጋይ እኔ አንተን አካውንት እንዴት ነው የማዘጋው? ታሳይ ሆነች በሉ ታባርጉ አዘጓዘጉ የታባቱ ይያላችኋል። እኔ አይደለም እኔ ከአንዴ 2 3 4 ጊዜ አብረን ጨፍረናል። ቪዲዮ ባሳየ አንተ ራሱ ታውቀዋለህ። እኔ ጋር ቤቴ ገብተህ ነው እናውቃለን። እኔ ጋር እኔ አላዘጋም። እንዴት ታድያለሁ? አንቺ ካንቺ ጋርማ ከጨፈርኩ ብለናችኋል። ጌታ አንቺ ታድያ አሁን ሞጣዬ 1 ሰዓት ስጠኝና እንደው ግማሽ ሰዓትን ብትሆን ተባበረኝ። ልጁን ይዤው ልምጣና
ሌላ ጊዜ ሰው ከፍ ይበል ይልቅ ይሄን ውሰዱና እያንዳንዳችሁ የሱ ረዳቶች የሞጣን ቤት መጀመሪያ አሁን የሞጣን ሳይመጣል ቢየኮ ነው አንተ ምንድናት ነው ያልከ አንተ ኦሮሞናን ነው የምትል አማራ ናት ኦሮሞማ እንደዚህ አይነት መልክ ካለው ቀጥ ብዬ ነው የምገባልኝ ይቀልዳል እንዴ ኦሮሞ ነሽ እንዴ ማለት ጽድት የሰባት ዘሬ ማማራ ነው ይርስትሽ አራ ይሄን ቃማ ሳልፈን አንሰጥም ራሱ ኦሮሞ ነው ይብልም ኦሮሞ ናት ያለ ራሱ ኦሮሞ ነው ከጀዋር መሐመድ ጋር እንዋጋለን እንጂ ይሄን ቃ ሳልፈን እንሰጣለን እንጂ በ15 ስናይፐር ነው አስታጥቄ መድለ እንደው አራራራ ደጋረሽ ሰባት የት ያማራው ነው የምትልህ ይሄንን ከንፈር ይሄንን አይን ይሄን እንዴት አርጎ አሳልፈን እንሰጣለን እኛ ማራው ለማንኛውም ዙፋን አውቄ ነው እየቀለድኩ ነው ምንድነው ዜናው ፋኖ ደንበጫን ተቆጣጣራት ተብሎ እየጨፈርን ነው ደንበጫ ረቂ እየተዝናናን ነው እንኳን ደንበጫን ነው የምልሽ ጫጫ የምትባለው አዲስ አበባ ዳር ቢቆጣጠር ፋኖ ሀገር ያዘ ብለን እኛ ዜና እንሰራለን ደንበጫ እኮ የኛ ሀገር ነው ደሱ የራሳችንን እኔ እኮ ጫጫ ተያዘች ያልሽ መስሎኝ ነው ደንበጫ እና ደንበጫ ነው ደንበጫ ረቂ እየተጠጣ ያለው በደስታ እንዴ የተላማና ቀበለኝ እሱ ነው እየጠጣን ነው ደንበጫ ረቂ ደንበጫ ተይዛለች ተብሎ ስልክ ያው ደስ ይላል ተሰደው እኮ እዚህ አሁን እኛ ቤተሰቦች ተሰደው እዚህ መጣው ነበር ጭራሽ እንዳይጓልገው አዲስ አበባ መጣ ተጣናው ይቻላቸው እስቲ የተሰደደውን ሰው አቅርቢልኝ ና አይ ለልጅ እድሜው ስንት ነው አይ ህፃን ነው አንዱ ሽማግሌ ነው አንዱ ህፃን ነው ሽማግሌው ስንት ነው ሽማግሌው ስንት ይሞላዋል 60 ይሞላዋል እና የመሳፍንት የፋኖ መሪ 75 አመቱ አይደል ምን ሊሰራል የ60 አመቱ የሚያወደልል አዲስ አበባ ፊንፊኔ ላይ ለህክምና ነው አማራ መተኮስ ያቅተው ደግሞ ህክምና ምኑን ነው ያመመው ማን ነው ስሙ ማን ነው ንገሪ ተናደዱብኝኛ ለሻሽተን አልመጣንም ምንድነው የምትቀባጠሩ ብሎ ተናደዱ ወሻት ነው ሻሽታ ነው ሆዱን ቁርጦት ይዞት ነው ፋኖ ነው እንደ መሳፍንት እኮ 75 አመቱ ይሄ እኮ በ15 አመት ያሰ አንቺ አስገቢ በመስኮት ከደሴ ነው አዎ እኔ አሜሪካን ሀገር ያየሁትን ታቶ ደግሞ አንቺ ደረት ላይ እንዴት አየሁት እዚህ ደሴ የሰለጠነ ህዝብ ነው ማለት ታቱ ነው የኛው አዎ ታቱ ነው ማን ነው የሚስመው እሱ ላይ አይ ገና ነው እስካሁን አትወሰነም አራራ ውሸት የሳመው ሰው ማን አበባ አድርገሽበታል ኖ አይ በእውነት ላይ የእውነት የደሴ ልጅ ነሽ አዎ የደሴ ልጅ ነኝ ማን ነው እንደሱ የሰራው እሱ ንቅሳቱ ታቱ አይ አሁን መናገር አልፈልግም በዚህ ላይ ለምን አፍቃሪ ነበርሽ እንደሱ የተሰራሽለት አዎ አይደለም ጀስት ስለወደድኩት ነው የተሰራሁት እሱ ላይ ብቻ ነው ያለሽ እንደ ወደ ዳሌም ወደ ክንድም አለሽ አለኝ ብዙ ቦታ አለኝ ምን እሺ ላይ እስኪ ሌላ ሁለተኛውን ትቀሽስ እሺ ቪዲዮ አጥፍቼ ላውራ አለዛ ጉደኛ ነው ተሳቢው ጉደኛ ነው ማይ ፍሬንድ ፎሎ ባክ ቀጥ እስኪ ዘግተሻው ምን አስጨነቀኝ አሁን ጠይቀኝ እኔ ልመልስልህ ግን በጣም የት ላይ ተነቅሰሻል አንገቴ ላይ ከኋላ ምናምን አለኝ ከኋላ ምንሽ ላይ ከኋላ ወገቤ ላይ ከወገብሽ ትንሽ ዝቅ ይላል አይ ከፍ ብሎ አይ ውሸት ያለሽ ያስነቅሰሽዋል አይደል አዎ ሞጣ አቤት ሌሊት ነው
ሌሊት ለምን አልተኛሽ? አይ እዚህ ጋር ብዙ ፋሚሊዎች አሉኝ በእኔ ይዝናናሉ እኔን በጣም ስለሚወዱኝ እኔን በጣም ስለሚናፍቁኝ ለነሱ ነው የምኖረው አሁን እነሱ ይዝናናሉ ማለት ምንድነው የምትሰሪው እህቴ በእኔ እነሱ እኔን እያዩ በእኔ ምንድነው አይስራሽ ምንድነው 1.2 ሚሊዮን ሁለት የግራ እግር ኢትዮጵያ ይከተልሽ ምንድነው አሁን ለምሳሌ ዲፕሬሽን የገባ ሰው በእኔ ይፈታል ከጭንቀት ይወጣል ጭንቀቱ ይላቀቅለታል ጃኒ የእግዚአብሔር ይስጥሽ በቃ ኮሜዲ ነገር ነው ለበዛ ታወቃለህ እስኪ ከቴሲ ኮሜዲ እስኪ ለኛ ተከታይ እስኪ ትንሽ ነገር ባያጭ አይ እኔ ለሚከተለኝ ሰው ነው እንትን የማቀርበው ሞጣዬ እና ለሚከተሉሽ አንቺ ጋር እኮ የሚከተሉሽ አሉ ቀጣይ አቅርብላቸው የኛን ሰዎች ታያቸው ባንቺ ሳይድ ላሉት አሁን ፕሮግራም አይደለም ሞጣዬ 1.2 ሚሊዮን ሁለት ግራ እግር ኢትዮጵያዊ የሚከተልሽ ምን ሰርተሽ ነው ኮሜዲ አልኩ በጣም ኮሜዲያን ነኝ አይመስልም በጣም ይወዱኛል ምን ያህል መሀይም ግን ብታጠራቅሚ ነው ጃኒ ብዙ መሀይም አለ ሞጣዬ አይባልም ነውር ነው ብዙ እግዚአብሔርን ብዙ መሀይም እስቲ ቆይ ስንት ናቸው እንደዚህ ሞጣዬ ግን ደስ አይልም እግዚአብሔር እስቲ ቆይ አህዮችን ልቁጠር 1.2 ሚሊዮን አህያ ኢትዮጵያ ምን ሰርተሽ ነው አንቺ ምርምር አቅርበሻል የሆነ መጽሐፍ ጽፈሻል ኧረ ጥሩ አይደለም ሰው አይሰደብም የኔም ቤት ሁለት ግራ እግር አህያ እኔ ማየት አልፈልግም እውነት ነው የምልሽ 1.2 ሚሊዮን የግራ እግር አህያ እቺ ልጅ ይከተላል ግን ምንም የምታውቀው ነገር ሺ ዶንት ኖ ነቲንግ ደግሞ አማርኛችን ተብታባ ብታይ ጉልድፋ መዶሻፍ ነገር ያን ትናገራለች አክሰንቷ ሲደብር ሲጋ ለጆሮ ይቀፈኛል ደግሞ ፊልተሩ ስታነሳ ጠቅላላ በድርቅ የፈሰች ስትዩ አንተልኝ እንዲህ አይነት መሀይሞችን የምትከተሉ አዝናለሁ እኔ ግን ብሎክ ባላደርገው 5 ሚሊዮን ይከተላል ብሎክ እያደረኩ እኛ በየሰዓቱ ነው ብሎክ ምናምን የምታወቀው በብሎክ አንድ የተዛባ ነገር ሲጽፍ ካለ ብሎክ አድርጌ ነው ማባረር ማንቸስተር ዩናይትድ ማን ዩናይትድ መጀመሪያ ማን ትክክል ነው ኤምኤኤን ዩናይትድ እንደዚህ አይጻፍም አንተ ደንቆሮ አጠራፈር ብለህ ጻፍ ዩናይትድ ዩኤንአይ ነው ቲኢዲ ነው የሚጻፈው ዩኤንኤ ብለህ ትጽፋለህ አንተ እንደ መጋዣ እንደዚህ አይነት መጋዣዎች ነው የሚከተሏል ዩናይትድ ብሎ ለመጻፍ ኤንአይ ለማለት ኤንኤ ተመልከት ዩናይትድ ብሎ ለመጻፍ እኮ ያልቻለ ደንቆሮ መጥቶ ለምን ተነካች ብሎ ይሰደብ ውስጥ ነው ያለሽው ምንድነው የለበሽው ቢጃማ ሞጣዬ ቢጃማ ለብሽ እኮ ነው ይሄ ከረሩ ለገለ ጎበዝ ምንድነው ያያችሁ